ሰላም ጤና ይስጥልኝ ውድ ተመልካቾቻችን። በዛሬ ፕሮግራሜ አንድ ትልቅ ሰው ይዤላችሁ ቀርቤያለሁ። ለኔ በጣም አስገርማኛለች። የእውነት የእንግዳይን አስተሳሰብና ትልቅነት በዚህ ሾው የምታዩት ይሆናል። እስቲ እንግዳይን ማክዳ ግርማን ላስተዋውቃችሁ። ህፃን ልበል ወይስ? ህፃን አይደለም እንዴ? እሺ ህፃን ማክዳ ግርማ እንኳን ወደ ዝግጅት ክፍላችን በሰላም መጣሽ። እሺ ህፃን ማክዳ ስምንተኛ ክፍል ነሽ? ስንት ዓመትሽ? 9 በ9 ዓመትሽ ስምንተኛ ክፍል ማህፀን ውስጥ እያለሽ ነው ትምህርት የጀመርሽ? ኧረ አይደለም። በ4 ዓመቴ አንደኛ ክፍል ገባሁና እስከ 3ኛ ክፍል ተማርኩና ጭንቅላትሽ ለ3ኛ ክፍል አይመጥንም ብለውኝ መምህሮች አሳለፉ። በመሀል ያሉትን አልተማርሽም ማለት ነው? አልተማርኩም፣ ግን በደንብ አውቃቸዋለሁ። ይህንን እውቀት ከየት አመጣሽ? አያቴ ብዙ መጽሐፎች ነበሩት፣ እሱን አነብ ነበረ። እቤት ደግሞ ከአቅም በላይ ያለ መጽሐፍ አታንብቢ እያሉኝ ይቆጡኝ ነበረ። እኔ ግን በዛ ጊዜ የሚያስደስተኝ ትላልቅ መጽሐፎችን ማንበብ ነው። ሁሉንም የምማረውን ትምህርት አውቀዋለሁ። አዎ በጣም ያስገርማል። አረ ምንም አይገርምም፣ ምክንያቱም ሁሉም ሰው የሚማረው ለማወቅ ነው። ተመልካቾቼ እንግዲህ ህፃን ማክዳን የዚህ ፕሮግራም እንግዳ አድርጌ ከማቅረብ በፊት ትምህርት ቤት ሄጄ አስተማሪዎቿን የተለያዩ ጥያቄዎችን ጠይቄያቸው ነበር። ህፃን ማክዳ ግርማ ከህፃንነቷ ጀምሮ የተለየ ተሰጥኦ ነው ያላት። አስተማሪዎቿ የ12ኛና ከዛ በላይ ያሉ ጥያቄዎቿ ሲጠይቋት እሷም ምንም ሳትጨነቅ ነው የምትመልስላቸው ብለው መልሰውልኛል። እሺ ይህንን ፕሮግራም የሚከታተሉ ብዙ ህፃናትና ወጣቶች አሉ። ከአንቺ ምን ትምህርት መማር አለባቸው ብለሽ ትመክሪያለሽ? በህይወቴ አንድ የምወደው ንግግር አለ። ህግን ስታውቅ ነው ህግን መሻር የምችለው። የሳይንስን ህግ ማወቅ ጥሩ ነው፣ ግን ሳይንስን መከተል ሳይሆን ለኢትዮጵያ የሚጠቅመው በተፈጥሮ የሳይንስን ህግ ማፍረስ ነው። እኔ ብዙ ጊዜ የሳይንስን ህግ ለማወቅ የተመቻቸ ሁኔታ ባይኖረኝም ግን እኔ የምሞክረው ነገር ሁሉ ከአባቴና ከሌሎች ሰዎች ጋር ያጣልኝ ነበር። እሺ ለአንቺ ተፈጥሮ ማለት ምን ማለት ነው? ኢትዮጵያ ነች። ሳይንስ ለሰው ልጅ የሚሰጠው ጥቅም ምንድን ነው ብለሽ ታስባለሽ? ሳይንስ በመጀመሪያ ደረጃ የሰው ልጆችን ከተፈጥሮ ለማራቅ የተፈጠረ ነገር ነው። እናም ተፈጥሮን እንዳናይ የሚያደርግ ፍጹም የተፈጥሮ ተቃራኒ ነው። ግን ሁሉም ሳይንስ ነው ማለት አይቻልም። አሁን አንድ ነገር ግልጽ ላድርግልህ፣ ሳይንስና ጥበብን ልንለይ ይገባል። ሳይንስ ብዙ ነገሮችን በተፈጥሮ በምርምር ሰርቶ ሊሆን ይችላል። ግን ተፈጥሮን የሰው ልጆችን ጤና እና ህይወት ሳያዛባ ሁሉንም የሚሰራ እሱ ጥበብ ነው። እሺ ሳይንስ የሚጠቅመው ተፈጥሮ ነው። ፈጣሪም ይህንን ተፈጥሮ ሲሰጠን መርምረን እንድንጠቀምበት ነው አይደለም? ለምሳሌ ስንታመም ኪኒን እንወስዳለን። ለህይወት እንቅስቃሴ የሚረዱን ነገሮች ይሰጠናል። ለምሳሌ መኪና፣ መብራት፣ የተለያዩ አስፈላጊ ነገሮችን ሰዎች በሳይንስ ነው የሚሰጡ። በዚህ ጉዳይ ከኛ ከኢትዮጵያውያን ህዝቦች ምን ይጠበቃል ብለሽ ታስቢያለሽ? ሳይንስ ሲነሳ በጣም የሚገርመኝን አንድ ነገር ልንገርህ። የሰው ልጅ ከዝንጀሮ በዝግመተ ለውጥ ከመጣ አሁን ያሉት ዝንጀሮች ለምን በዝግመተ ለውጥ ሰው አሉ? እሺ ዝንጀሮች ዝንጀሮ ከመሆናቸው በፊት ምን ነበሩ? እኔ ለኢትዮጵያ ህዝብ አንድ ነገር የማስተላልፈው ነገር ቢኖር ፈረንጆች በሳይንሳቸው እኛ እንድንከተላቸው አድርገው ከዛ እኛም ያለ ጥበብ ዝም ብለን ስንከተላቸው በዛው እኛ ቦታ ላይ ለመቀመጥ ነው። ለዛ ነው ታሪካችንን መጽሐፎቻችንን የሚወስዱብን። ሁላችንም ተፈጥሯችንና እምነታችንን በአግባቡ ከተጠቀምን ሳይንስ ፈጥራለሁ ከሚለው በላይ ተፈጥሮን የማይጎዳ እኛ ህፃናቶች፣ ወጣቶች፣ አዛውንቶች ሁላችንም በጤና በሰላም በአንድነት የምንኖርባት ኢትዮጵያን እንፈጥራለን። እኛ ኢትዮጵያውያን ተፈጥሮን በጥበብ እያየን እንፈጥራለን። ውድ ተመልካቾች ከህፃን ማክዳ ግርማ ጋር የነበረን ቆይታ በጣም የሚገርም ነበር። ሰዓት ቢኖረን ብዙ በተጨዋወትና በተነጋገረ